ላይ የተተበተበ ነገር ያለው አንቺ ውስጥ የተተበተበ ያለው በአንቺ ላይ ጠላቶች ሲዶልቱ ጠላቶችን ትዝ ያደርጉ ጌታ ያሳየኛል። ጌታ ተናግሮኛል ስላንቺ እንደዚህ ይለኛል። እሷ ውስጥ ስራዋን ሊበታትኑ ስራዋን ሊያበላሹባት ስራዋን ሁሉ እንዳይሆን ሊያደርጉ ያሉትን በሙሉ ጌታ ተናግሮኛል። ስራቸው ይከሽፋል። አሜን። ልጋጋም ሌቦች ናችሁ፣ ስራችሁ ናችሁ፣ ሌቦች ናችሁ፣ ሌቦች ናችሁ። ስራችሁን ሙሉ ክርስቶስ ገልጦታል። ከዚህ ውጪ አለ ትምህርታቸው አለ ንገሩ። ይህንን ነው ሲያደርጉ የሚውሉት። ከዛ ግንባር ይዙና ፊት ለፊት ከሆነ ቸርች ላይ ይገፏቸዋል። ሆን ብለው እንድትወድቁ ምንም ነገር የለም። እኔ ለምን አጣሉኝ? 8 ወር አለው ማን ጥሎኛል? በጠረባ ጥላለሁ ራስን። ምክንያቱም የለም እኔ ውስጥ ምንም አይነት ጋኔላዊ መንፈስ የለም። ጋኔልን አንጫጫለን። ዋሻ ጎ ሌትስ ጎ አንተ ልጅ አተኛም እንዴ? ምን ሆነ ነው? sorry dad ዝም ብለህ የምትጮኸው በዚህ ሰዓት? እንዴ 12 ሰዓት እኮ ሊሆን ነው። እንደ ጅብ ዝም ብለህ ትጮኻለህ? እዚህ ቤት ውስጥ ጅብ እያሳደግኩኝ አይደለም። ሰው ምንድን ነው የምትጮኸው? ቁጭ ብለህ ሰው ላይ ትተኩሳለህ። ይኸው ሚሊተሪ ላስገባ ስልህ እምቢ ትለኛለህ። ከዛ በኋላ ቁጭ ብለህ ሰው ላይ ትተኩሳለህ። ምን ሆነ ነው? sorry dad we're just playing for a few minutes 5 ደቂቃ ነው መሰለህ። መተኮስ ከፈለክ ይኸው ካውያ ይዤ መጥቼ ነው መተኮስህ። ዝም በል። ከ5 ደቂቃ በኋላ እንዳልሰማ። ይህ ምን አይነት ልጅ ነው በእናትህ? okay I'll turn it off soon ተኛ በእናትህ ተኛ። sorry dad Shaggy, boom, yentem, boom, you do me like say shaggy, boom, yentem, boom, you go do them like juju. Kakalika, kalika, kakalika. ውዶች አጃቢ አትፈልጉ። ፀሐይን አታዩትም? ጠዋት ትወጣለች እስከ ማታ ድረስ ታበራለች። ብቻዋን ናት። ቤታችን ላይ የሚያጅቡን ሰዎች አንዳንዴ ግርዶሽ ናቸው። አጃቢ አትፈልጉ። ጋይስ እንዴት ናችሁ? ሩፍታፕ ሚውዚክ ነው የሚገኘው። አሁን ላይ በፒፓው አንዳንድ አመለካከት ኮሜንት ምናምን በጣም ቅር እየተሰኙ ነው። እውነት ለመናገር አሁን ቅድም አንዱ ከራሱ የህይወት ልምድ ስለ ህይወት በጣም ስለኛ ለኛ በጣም የሚጠቅመንን ነገር እየነገረን ነበር። እሱ የሚለው ምንድነው? አህያ አንዳንዴ እየጮኸ ሊረብሽ ይችላል አለ እና ጮኸቱ ደግሞ ከፍ ያለ ስለሆነ በጣም ይረብሻል አለ። አንድም ጮኸቱ እንደሚያደርገው ከኋላ መቀመጫውን ቆንጥጦ ነው አለ እና ያን ጮኸቱ እንዳይረብሻን እዛ መቀመጫው ጋር እንሄድና አለ በቂቤ እንቀባዋለን አለ። ይሄ የሚታወቅ ነው እንግዲህ እንደምታውቁት። ያ ሲቀባ መያዝ ስለማይችል መቆንጠጥ ስለማይችል አይጮህምና አንረበሽም አለ። ይሄ እጅግ በጣም ለህይወት በጣም አስፈላጊ የሚገርም እንትን ነው። በኋላ አንዱ ገብቶ እዛ ኮሜንት ላይ ምን ይላል? ያ የምንቀባው ቂቤ የተነጠረ ነው ወይስ ያልተነጠረ ነው? ኢትስ ኦብቪየስ የተነጠረ ነው የሚቀባው። አማውት ጸጉርሽ አርቲፊሻል፣ መልክሽ አርቲፊሻል፣ አምሮብኛል ብለሽ ፈረሷን መስለሻል። አምሮብኛል ብለሽ ፈረሷን መስለሻል። የቅጥነቷ ነገር አይወራ ይቅር፣ የቅጥነቷ ነገር አይወራ ይቅር፣ የቅጥነቷ ነገር አይወራ ይቅር፣ የቅጥነቷ ነገር አይወራ ይቅር። ይጠቀሙብሻል ልክ እንደ ጥርስ ስንጥር፣ ይጠቀሙብሻል ልክ እንደ ጥርስ ስንጥር። እስቴኪኒ ማለቷ ነው። ውደጅኛ አትበለኝ ምንህን ልውደድክ እኮ እሱን እኮ ነው የምልሽ። ውደጅኛ አትበለኝ ምንህን ልውደድክ፣ ውደደኛ አትበለኝ ምንህን ልውደድክ፣ ውደጅኛ አትበለኝ ምንህን ልውደድክ። ለእኔ አይሆነኝም እንዳንተ አይነቱ ድንክ፣ ለእኔ አይሆነኝም እንዳንተ አይነቱ ድንክ ድንክ። ኧረ ነው አዎ እንዲያውም አልነዳም እንዲያውም አልነዳም። እሺ ይቅርታ በቃ አይለመደኝም። እሺ ይቅርታ እሺ ይቅርታ። ኧረ በቃ ሁለታችንም ማለቃችንን እናልቅ ነው። እሺ ይቅርታ
አስመሳይ ልብ የሚያፈነዳ ቆንጅና ፊት ለፊት እያለ አሁን አንተ ከኔ እኩል ፈነዳው ልትለው አረጋ። ቆይ ግን በማን ነው የወጣሽ? እኛ አሜሪካን የምንኖር እናቶች ግን እናት ከሚለው ስም በላይ ሌላ ተቀጣይ ፕሪፊክስ ወይ ሰፊክስ አያስፈልገን አይቀርም። ሜቢ አይ ዶንት ኖ የሆነ ስም እንፈልግብ ተባብረን እንጂ ከአዲስ አበባ ከሚኖሩ እናቶች ጋር እኩል እናት እየተባልን ስንጠራ በጣም ያሳዝናል። እኛ እኮ አባ የውጭውን ስራ ሰርተን የቤቱን ስራ ሰርተን ጽዳቱን አጽድተን ምግብ ሰርተን ልጅ አሳድገን ልጅ አጥበን አስተኝተን አስጠንተን ትምህርት ቤት ወስደን አክቲቪቲ ወስደን ዶክተር አፖይንትመንት አስቀጥረን ምንድነው እኛ ከምንድነው የተሰራ ነው? እኔ ወይ አዲስ አበባ በጣም 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 ልጆችን ቪሌጅ ያሳድጓል የተባለው አዲስ አበባ ነው። የኛ ቪሌጅ እኮ ጌት ናይት አለ። I'm still looking for the village. Where is it? I need hope. ሴት ልጅን መውደድ መሸነፍ ይመስለዋል አንዳንድ አበሻማ። ሴት ልጅን መውደድ መሸነፍ የሚመስለው ሰው አለ። Nigga, are you crazy? እና ወንድ ልውደድ እኔ? ወንድ መውደድ ይሻላል? ሴት ልጅን በቃ መውደድ መሸነፍ ይመስላችኋል? ስሎ ሲምፕነ አንድ እኮ ሴት አያገኙም እኮ። ማሳጅ ቤት እየሄድክ እየከፈልክ እያጫወትክ ማሳጅ ቤት ለመቾመስ እየሄድክ ሴት ልጅን መውደድ ግን እንደ ብልግና ታረቀዋል። ይሄ የገማ ህዝብ ነው። አየህ፣ ይሄ ነው የገማ ህዝብ ብለህ ይሄንን ማሳጅ ቤት ሄደ እንደዚህ ነው ይተኛሉ። ኤዣኗን ሴትዮ እዚህ ስዋዲ ሰርት እንደዛ ማለት ይሻላል። ሴት ልጅ ግን ለመውደድ ግን በሽታ መስሎ ይታያል። ሴት ልጅ እንዳውን ለማጣጣል ግን ደስ ይላችኋል። ምን ማለት ነው? እኔ ምን ማለት ነው? ይሄ ሊትራሊ የጥቁሮች ሜንታሊቲ ማለት ይሄ ነው። የጥቁሮች ሜንታሊቲ ይሄ ነው። ሴት ልጅን ዳውን ፕሌይ ማድረግ ምንም ሰው አያደርግም። ምንም ወንድነት አይደለም ሴት ልጅን ማጥላላት። ሴት ልጅን መውደድ እንደውም ፕሌየር ነው። ብዙ ወንድ ይኸውልህ ተሰባስበው ሴት ማያገኙበት ሪዝን ይሄ ነው። ወንድ ስልኩ ውስጥ ግባ፣ ፖርን ብቻ ነው ያበሻ ወንድ እንዳለ ፖርን ሳይ ነው የሚውለው። አያገኝማ፣ እሙሙ አያገኝም። ከየት አባት አገኛለህ? እቺን የሰራትን አጠራቅሞ ማሳጅ ቤት ነው የሚሄደው ከዛ ለማጫወት። አምጣ ሴት ልጅ ሚያናንቅ ሴት የለውም። ፒሪየድ አለቀ። ዋጣት ይሄንን እውነት። እኔ በፍጹም እኔ እንደዚህ አላረግም። እኔማ ለሴት አልከፍልም፣ ለጓደኛዬ በከፍልለት ይሻለኛል ይላል። ለጓደኛ ያን ውስኪ ስታግዝ ትውላለህ። አረ ሚስት የሆነ ነገር የሆነች ለጥፍር ስጠኝ ብትል ትናደዳለህ። ምን ችግር አለው? ዳትስ ዮር ግርል ኒጋ። ምንድን ነው ችግሩ? ወይስ ከወንዱ ጋር መተኛት ጀምረሃል? እንስማ። ጀምረሃል? እንደዛ ከሆነ ቆንጆዬ፣ ፍቅር በፍቅር ሆናችሁ እንድትኖሩ ትፈልጋለሽ? አዳምጪኛውን 5 ነገሮችን እነግርሻለሁ። አንደኛ፣ ሰላሙን እየነሳሽው ነው ወይ? ወንዶች ሰላም አይወዱም። ሰላም አትስጩ። ኦልዌይስ ቢ ትራብል። አለበለዚያ ቦሪንግ ነው የምትሆኝበት። አመመኝ፣ ፈለጠኝ፣ ቆረጠኝ፣ ራበኝ፣ ይሄንን አልወድም ያንን አልወድም ይሄ አይመቸኝም፣ ቀውጩ፣ ሁልጊዜ ቀውጩ። ምንም አይነት ሰላም እንዳትሰጩ እሺ። ሰላም አይወዱም። ሁለተኛ፣ ሲያኮርፍሽ አትለምኝው። መሄጃ ስለሌላት ነው ይልሻል። የባስ ነው የሚጠግበው። ምን ለምኝው፣ የምትጨቀጭቂው፣ 10 ጊዜ እየደወልሽ የምታዘጊው ምናምን። እኔ ይቅርታ አድርግልኝ፣ እኔ እኮ እወድሃለሁ፣ ያላንተ መኖር አልችልም፣ ራሴን ላጠፋ ነው የምትይው ከሆነ መሄጃ ስለሌላት ነው የሚልሽ። አትላገጊ። እንደ ሴት ኮራ ቀብር ብለሽ አትኖሪም እንዴ? አናትሽ ላይ ነው ፊት የሚለው። ጥጋባቸው መከራ ነው። ቢናፍቅሽ ራሱ ዋጥ አድርጊያት እሺ። ሶስተኛ፣ ጭቅጭቅ በጣም ነው የሚወዱት። በቀን 10 ጊዜ ደውይለትና የኔ ስፓይደርማን የት ነህ? የኔ ሱፐርማን ማይ ሂሮ አይ ኒድ ዩ ና፣ የት ነህ? ቤት ወጣ? የት ገባ? ከማን ጋር ነህ? ማናት? ከማን ጋር ቴክስት የተራረክ ነው ምናምን። ና ጭቅጭቅ አድርግ በቃ። አንቺ የምትጨቀጭቂው ከሆነ ሌላ ሴት የሚያስብበት ጊዜ የለውም። ጊዜ እስኪያጣ ድረስ በደንብ አድርገሽ ማለት ነው መጨቅጨቅሽን እንዳትረሽ። ሲጀምር የተፈጠረው ለመጨቃጨቅ ነው። አንቺ ስራሽን ለምንድነው የምትረሺው? እንዴት ነው ስራሽን የምትረሺው? አራተኛ፣ እንደ ህፃን ልጅ እሽሩሩ አትበዩ ብዬሽ አቃተኛ አይደለም? ውይ ብለውልኝ፣ ጠጣልኝ፣ ተኛልኝ።
እኔ በኋላ ማለት ነው እናቱ መስለሽው ሌላ ሚስት ሄዶ ቢያመጣልሽ አያገባኝም። 5ኛ በሆነው ባልሆነው አልቅሺ። አሁን ማልቀስ ከባድ ነገር ሆኖ ነው። አልቃሻ ሴት በጣም ነው የሚወዱት። ራሳቸው ናቸው ባይው የነገሩኝ ኢንቦክስ ላይ መጣው። ድክመትሽን አሳዩ። በቃ ደካማ ነኝ እኔ አልችልም፣ በቃ ደከመኝ፣ አቃተኝ፣ በቃ ሁሉ ጊዜ ንጭናጫ አልቃሻ። እንደዛ ነው መሆን ያለብሽ። አለበለዚያ ማለት ነው ድክመትሽን የማታሳዩ ከሆነ ወንድ ነው የምትመስዩ። ከዛ ብሮ ይልሻል፣ ይመችሽ፣ ያራዳልሽ ምናምን ይልሻል። ነግሬሻለሁ። ደግሞ እዚህ የምናወራውን ነገር ሄደሽ ንገሪዋለሽ። ምላስሽን ነው የምቆርጠው። ወንድ ልጅ ይውደድሽ አይውደድሽ በአንድ በኩል ማወቅ የምትችይበት በጣም ኢምፖርታንት የሆነች ሲግናል አለች። ኦኬ ያቺ የወርሽ አበባ ጊዜ ስትመጣ ያቺ አንድ ሳምንቷ በወርስ ማለት ነው። በዛን ጊዜ እሱ እንዴት ሪያክት እንደሚያደርግ ያቺ ጊዜ ትነግርሻለች። ምን አይነት ላንቺ ያለው ፊሊንግ፣ ላንቺ ያለው ዴዲኬሽን፣ ላንቺ ያለው ኮሚትመንት፣ ላንቺ ያለውን ፍቅር ምትፈትኝባት ጊዜ ናት። ኦኬ ለምን በዛ ጊዜ ሰልፍሽ ሆኖ የራሱን ብቻ ምኞት የሚፈልግ ከሆነና አንቺን ስቲል ቴክ ኬር ማያደርግ ዩዥሊ የሚጠፋ ኮሚኒኬት አያደርግም። ለምን sometimes እንደዛ ናቸው ወንዶች። she's on her period ስለዚህ ምናምን ብሎ በቃ ልክ ሲያልቅ ይገኛል። ግን ደግሞ በጣም ይወድሽ ከሆነ በዛን ጊዜ ይደውልልሻል፣ አንቺን ቼክ ያደርጋል። how you feeling አበባ ይገዛልሻል። አብራችሁ የምትኖሩ ከሆነ ሜቢ ፓንኬክ ምናምን ይሰራልሻል። ሊያስማማሽ ይሞክራል። ጀርባሽ ጋር ከኋላ ትራስ እያደረገ ምን እያለ ጀርባሽን እያሸ ወይ ቴክ አውት ይዞ ይመጣልሻል። ከአንቺ ጋር ፊልም ያያል ምናምን ሊያስማማሽ ይሞክራል። አይ ነው አንዳንዶች ሴቶች ደግሞ አጠገባችሁ ሰው ማትፈልጓላችሁ። ስለዚህ ሜቢ ለእናንተ ሜቢ ዲፍረንት። ግን ዩዥሊ though even በዛም ጊዜ at least try የሚያደርግ ሰው አለ አይደል ኤፈርት የሚያሳይ ሰው ከሆነ at least you know ምን አይነት ፓርትነር እንዳለሽ ምን አይነት ሀዝብን እንደሚሆንልሽ ወደፊት ማለት ነው። ቻለ ማንኛውም ያችን ጊዜ ተጠቅማችሁ እንግዲህ እውነቱን ለማወቅ ሞክሩ። ኤኒዌይስ ጌም ተሰጥቷችኋል። አንዳንዴ ይረዳችኋል። ወይስ ምረዳችሁማ ነገር አለ። I give game to the ladies። ምን ይመስላችኋል? አጋጥሟችሁ ያውቃል? like ዴት የምታረጉት ሰው ወይ somebody you've been in a relationship በዛች ጊዜ ችላ ያላችሁ ምን አይነት ነገር ያሰምቷችሁ ያውቃል? ወይስ በዚህ ነገር ምን ተምራችሁበት ታውቃላችሁ? ልክ ነኝ ልክ አይደለም? ልክ ነኝ አይደለ? ሃይ ጋይስ እንዴት ናችሁ? ድምጼ ጉንፋን ይዞኛል። ዶንት ማይ ቮይስ። ዛሬ የመጣሁት ከዛሬ ትንሽ ጊዜ ህይወቴ ላይ ባውቀው ብዬ ወይ ደግሞ አሁን ማወቅ ይጠቅመኛል ብዬ የማስባቸውን ነገሮች ነግራችሁ ነው የመጣሁት። ኦኬ ፈርስት ኤንድ ፎርሞስት እግዚአብሔርን ፈጣሪን ከማይፈራ ሰው ጋር ወይ ከማይወድ ሰው ጋር ሪሌሽንሽፕ፣ ትዳር፣ ፍሬንድሽፕ፣ ኤኒሺፕ ምንም መመስረት የለባችሁ። ምክንያቱም እግዚአብሔር ምን እንዳደረገልን እናውቃለን። ለእኛ ብሎ ተሰቅሏል፣ ለእኛ ብሎ ሞቷል፣ ኃጢአታችንን ወስዷል ምንም ሳናደርግለት እና ፈጣሪን መውደድ የማይችል ሰው እንዴት ነው እናንተ ሊወዳችሁ ይችላል? I'm sorry to say this but መቼም ሊወዳችሁ አይችልም። ኦኬ ሁለተኛ ነገር የምትወዱት ሰው በጣም የምታከብሩት ሰው እናንተ የሚጎዳችሁን ነገር ነግራችሁት ዲስሪስፔክት ያደርገኛል፣ እንዲህ ስታደርጉ በጣም ይከፋኛል፣ እንዲህ ስታደርጉ እንዲህ ያሳዝነኛል የምትሉትን ነገር ደግሞ የሚያደርግ ከሆነ አምታውኝ ሂዱ። በቃ ማለት ምንም ክሎዥር አትፈልጉ። ለምን እንደዚህ ያደረገ like they know what they did ምን እንደሚሰማችሁ ያውቁ ነበረ። አውቀው ነው ያደረጉት እያወቁ ማለት ነው። so ምንም ክሎዥር አያስፈልጋችሁ። just leave right now like አሁን። ሶስተኛ ኖ ማለት መልመድ አለባችሁ። ምንም ላይ ማለት እኔ አሁን ድሮ በጣም ይሉን ተይዘኝ ነበር። አይ አይደለም እኮ ያ ሰው ደስ ስላለ ሄዳለሁ እዚህ ቦታ እዚህ አልተመቻችሁ ማለት በቃ ያ ቦታ መሄድ አትፈልጉም or ያን ነገር ማድረግ አትፈልጉም። say no like it's your life በቃ አልፈልግም easy። አራተኛ የእናንተን ብለሲንግ ማንም አልወሰደውም ማለት የእናንተን በረከት ማንም አልወሰደውም። ይሄ እንትና ተሳካለት እንትና እንዲሆነለት እንትና የዛ ሰው ላይፍ ነው። የእናንተ ብለሲንግ ፈጣሪ ያዘጋጀላችኋል። just go find it, be humble፣ ስሩበት easy። አምስተኛ go easy on yourself። በጣም ራሳችሁን አትጉዱ ባደረጋችሁት ጥፋቶች፣ የድሮ ህይወታችሁ or እንደዚህ አድርጌ እኮ በጣም ራሴን ጎድቻለሁ የምትሉትን ነገር like forgive yourself። ሁሌ ራሳችሁን ይቅር በሉ። ምክንያቱም ሁሉም ሰው ያጠፋል። like ሁሉም ትልቅ ትንሽ ህፃን ወጣት በቃ ሁሉም ሰው ስለሚያጠፋ just learn ካጠፋችሁ ጥፋት ተማሩ፣ ቀጥሉ ህይወትን። ኦኬ ስድስተኛ የእናንተ ቤስት ፍሬንዶቻችሁ ሊሆን ይችላሉ፣ ፍሬንዶቻችሁ ሊሆን ይችላሉ።
የእናንተ ጓደኛ ያልሆኑ ሰዎች አሉ። የእነሱ ጓደኞች ስለ እነሱ ታሪክ መጥተው እናንተ ጋር በቃ በጣም ሚስጥር ብለው የነገሯቸው ሊሆን ይችላል። ኢንሴኪዩር የሆኑበትን ነገር ሊሆን ይችላል። እናንተ መጥተው እየቀለዱ የሚነግሯችሁ ከሆነ ትረስት ሚ የእናንተ ሚስጥር እዛ ሰው ጋር እየተነገረ ነው። that's not your friend። ያ ሰው ጓደኛችሁ አይደለም። ሊቭ። 7ኛ የተደረገልንን ብናይ የጎደለን የለም የሚባል አባባል አለ አይደል? አሁን ነው ልክ ልበለው አልበለው። በጣም ግሬትፉል ሁሌ ለህይወታችሁ ለተደረገላችሁ ነገር በጣም አመስጋኝ ሁኑ። በጣም አታማሩ። ህይወት ላይ እንደዚህ ያልተደረገልኝ ይሄ ያልሆነልኝ ያለንን እናመስግን፣ ከዛ ይጨመርልናል። that's what the Bible say። 8ኛ when it comes to relationship እባካችሁ ሂል አድርጉ። ከድሮ ህይወታችሁ ሊሆን ይችላል፣ ከድሮ ትራማችሁ፣ ሪሌሽንሽፕ ትራማ ሊሆን ይችላል፣ ቻይልድሁድ ትራማ ሊሆን ይችላል። ሂል አድርጉ። የሰው ልጅ ጋር ሄዳችሁ ያን ሰው አቢዩዝ ከማድረግ ትሪገር እያደረጋችሁ የትንሽ ነገሮች ሂል አድርጉ። መጀመሪያ ቴክ ዩር ታይም፣ ቁጭ በሉ፣ አስቡበት፣ ተረጋጉ፣ ሂል አድርጉ። እንደን ኢዚ ጥሩ ህይወት። 9ኛ ፒፕል ፕሊዘር እንዳትሆኑ። ሰውን ለማስደሰት አትሞክሩ። ህይወታችሁ ላይ እናንተ የሚያስደስታችሁ ነገሮች አድርጉ። ምክንያቱም የሰው ልጅ ኢንክሉዲንግ ሚ በቃ መቼም እንትን አንሆንም። ገባችሁ? የሚጠላችሁ ስላያችሁ ዝም ብሎ የሚጠላችሁ ሰው አለ፣ ስላያችሁ የሚወዳችሁ ሰው አለ። ቆንጆ አስጠሊታ፣ ስታወራ ደስ ስትል፣ ስታወራ ስታስጠላ፣ ብዙ ነገር የሚላችሁ ሰው አለ። ሶ አይ ፊል ላይክ ኢትስ ዮር ላይፍ። ሶ የራሳችሁ ህይወት ነው። ህይወታችሁ እንደሚያስደስታችሁ አንለስ ጥሩ ነገር ይሁን፣ የሚያስደስታችሁ ነገር አድርጉ። ታንክስ። 10ኛ ይሄን ነገር ላይክ ብቻችሁን ለማድረግ ተለማመዱ። ሁሌ ውጡ፣ መሞከር የምትፈልጉትን አዳዲስ ምግብ ሞክሩ፣ አዳዲስ ቋንቋ ለመማር ሞክሩ፣ አዲስ ኮኔክሽን ለመፍጠር ሞክሩ። ከሰዎች ጋር ወጣችሁ ሲኒማ ሊሆን ይችላል፣ ሾፒንግ ውጡ፣ የፈለጋችሁበት ብቻ ሁሉም ነገር ራሳችሁ ብቻችሁን ማድረግ ልመዱ። because at the end of the day it's you ለራሳችሁ። one last thing guys፣ ቤተሰቦቻችሁ በጣም ውደዱ፣ በጣም አክብሩ እና ይሄ ለእናንተ ጥሩ መስሎ የማይሰማችሁን አድቫይስ ተቀበሉ። ላይክ የሚመክሯችሁ ማለት ነው። ይሄ ሰው ሳየው አይሆናችሁም፣ ላይክ ጓደኛ አይሆናችሁም፣ እንትን አይሆናችሁም የሚላችሁን ላይክ ተቀበሉ። ምክንያቱም ትረስት ሚ ቶኑ ነው እንጂ አሪፍ ያልሆነው ሁሌም ልክ ናቸው። ላይክ ዩ ካን ሲ መጨረሻ ላይ እንዲህ እኮ እናቴ ነግራኝ ነበር፣ እንዲህ አባቴ ነግራኝ ነበር። ሶ ላይክ ፕሊዝ ቤተሰቦቻችሁን አክብሩ፣ ውደዱ። ታንክስ